ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ካየሁት ትንሽ ቆየት ያለ ቀልድ ነገር አለ። እሱን ልንገራችሁና ከዛ ቀጥሎ ደግሞ ሌላ ትንሽ ሀሳብ አብረን እናያለን። እና ምንድነው ልጁ ሰፈር አካባቢ እንዲህ ቁጭ ብሎ እያለ አንድ ሰው ወደሱ ይመጣና ቤት ትንሽ ድግስ ነበረብኝና ለዛ ትንሽ የሚያደምቅልኝ ሰው ዘፈን የሚሞክር ወጣት ፈልጌ ነበር ይለዋል። እና ልጁም ፈጠን ብሎ እንዴ በአጋጣሚ ግን ወደ ትክክለኛው ሰው ነው የመጣኸውና እኔ እሰራልሃለሁ ይለዋል። እስኪ ከቻልክ ትንሽ ሞክርልኝ ይለዋል። ሰውየውም ልክ የተወሰነ ከሞከረለት በኋላ እንደማይችል ይገባውና ትቶት ይሄዳል። ልጁ ባለበት ተቀምጧል። አሁንም ከጥቂት ደቂቃ በኋላ ሌላ ሰው ወደሱ ይመጣል። ያም ሰው ደግሞ ይመጣና ሰፈር ሀዘን ነበርና ለዛ ሀዘን የሚያስለቅስልን ሰው እንፈልጋለን፣ እንደው እዚህ አካባቢ ታዋቂውን አስለቃሽ ብሎ ልጁን ይጠይቀዋል። ልጁም እንደ መጀመሪያው ሁሉ አሁንም ፈጠን ብሎ እኔ ያለሁ እንዴ እኔ በቃ ሰፈር ውስጥ በማስለቀስ ነው የምታወቀው ይልና ወዲያውኑ ደግሞ ቅድም ዘፋኝ ነኝ ያለው ልጅ አሁን ደግሞ አስለቃሽ አድርጎ ራሱን ለገበያ ያቀርባል ማለት ነው። እና ምን ልትለን ፈልገህ ነው ይህንን ታሪክ ወይም ደግሞ ይህንን ቀልድ የነገርከን ካላችሁኝ፣ ብዙ ጊዜ ስኬታማ ለመሆን ራሳችን ያለንን አቅም የሆነውን ማለት ብዙ ማስመሰል አይጠበቅብንም። የሆነውን ግን ያ ነገር በእድል መልክ ወደኛ ሲመጣ ተቀብለን ልንጠቀምበት እና ራሳችንን ወደዛ ወደምንፈልገው ነገር ያንን እድል ተጠቅመን መሻገር እንችላለን። ከዛ ውጭ ግን የኛ ያልሆነ ነገር በስተት እንኳን ወደኛ ቢመጣ ደግሞ ሁሉንም ነገር እንችላለን በማለት ሁሉን ነገር የመሞከር ግዴታ የለብንም። የማንችለውንና ለሌሎች ሰዎች የተገባውን እድል ደግሞ አሳልፈን መስጠት ይጠበቅብናል ማለት ነው። እንዲህ ከሆነ እና የራሳችን እድል መርጠን የምንጠቀም ከሆነ በዛ ነገር በዚህ እድል ተጠቅመን ስኬታማ መሆን እንችላለን ልላችሁ ፈልጌ ነው። መልካም ቀን ይሁንላችሁ።